ሰላም እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኤልዱ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ዛሬ እንግዲህ ከኤልዱ ጋር መተናል ማለት ነው። በኤልዱ ቤት መተናል። እንግዲህ አንዳንድ ነገሮችን እናነሳለን። ለዚህ ቤት አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንድታበረታቷት በትህትና እንጠይቃለን። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እያደረጋችሁ ቪዲዮ እንድትጀምሩ እንጠይቃችኋለን። ዛሬ በጣም አስገራሚ የሆኑ ነገሮችን አስገራሚ ውሳኔ የተወሰነባቸው ቪዲዮዎች ነው ወደ እናንተ ይዘን መጣ ነው። ሩታም ሄርሜላም የሚገርም ውሳኔ የወሰኑበት ለሁለቱም የሚጠቅም ነገር የወሰኑበትን ውሳኔ ነው ወደ እናንተ ይዘን መጣ ነው። ሌሎች ደግሞ ለምን ይሄ ይሆናል ብለው በጣም ያመማቸው የጨነቃቸው ለና አብርሃም የሚያስቡ ይመስል ግን እና አብርሃምና ሩታን የሚጎዳ ነገር ነው። ከዛም አልፎ አብርሃምና ሩታን ብቻ ሳይሆን ልጁን እንኳን የሚጎዳ ነገር እያደረጉ ነውና ይሄ በጣም አሳፋሪና የማይደረግ ነገር ነው። ከአንድ ጓደኛም የማይጠበቅ ነገሮች ናቸውና እሱም በደንብ እናያለን ማለት ነው። ቤተሰቦች ሄርሜላ ከሀገር ልትወጣ ነው፣ ተመስገን ብለን እንቀበላለን ማለት ነው። ሩታም በዙሪያው ያለው ጠላቶቿን ትላንትና አባራለች። የቀሩ ካሉ እነሱም እንግዲህ ተጠራርገው እንዲሄዱ በርትተሽ እንድትሰሪ እንጠይቅሻለን። ዛሬ በጣም የሚገርሙ ቪዲዮዎች፣ ሁለት ቪዲዮዎች ማለት ነው ወደ እናንተ ይዘን መተናል። እሱን እናያለን። እንዴት ነሽ? አሎ ቤተሰቦች እንዴት ናችሁ? እንግዲህ ዛሬ እንዳላችሁ ነው ወደ ቪዲዮ እንሄዳለን። እስቲ እንግዲህ ምን እንደተፈጠረ መጀመሪያ በደንብ በዛ ሀሳብ ላይ ማውራት ያስፈልጋል። ምክንያቱም ቤተሰብ በደንብ ማወቅ ስላለበት ማለት ዘርዘር ያለ ጉዳዮችን ማወቅ አለበት። ትላንትና አቤል ከትላንትና በፊትም እንግዲህ አቤልና ብሩክ አብርሃም ሄርሜላን አግኝተዋት አብርሃም ለሄርሜላ ምንም ቦታ እንዳሌለው አይወድሽም፣ አንቺን አያፈቅርሽም፣ አንድ ቀን እንኳን አፈቅርሻለሁ ብሎ አያውቅም፣ ለአንቺ ስሜቱን ገልጾ አያውቅም ምናምን የሚሉ ነገሮችን ለሷ ሄዶ እንዲህ ብሎ መናገር ማለት ምን ማለት ነው? እኔ አብርሃም ወደ ልጁ ወደ ድሮ ሚስቱ ሲሄድ ለምን እንደሚያማቸው እኔ ግራ ይገባኛል። ሄዶ የግድ ተደባድቦ መምጣት አለበት ወይ አብርሃም ማለት ነው? ምን አይነት አስተሳሰብ ቢኖራችሁ ነው? ሄዶ ልጁን በሰላም ስላየ አይወድሽም ብሎ ሄርሜላ ጋር ሄዶ በዛ ልክ ማውራት እኔ ተገቢ ነው ብዬ አላስብም። ለምን ለማጣላት እንደፈለጋችሁ አልገባኝም። ገብቷችኋል አይደለ? በቃ የእሷ ጉዳይ ከሆነ እሷ ተጠይቀው ይብን ማለት ነው። ለኔ ስሜት አለ ሆይ ምንድነው ያለ ስሜት ለኔ የሚለውን ነገር እራሷ ሄርሜላ ትጠይቅ። እናንተ ካገናኛችሁ በኋላ ምንድነው የምትፈልጉት? በእናንተ ምክንያት ሄርሜላ ወደ አብርሃም ህይወት መታለች። በዚህም ምክንያት የአብርሃምና የሩታ ህይወት ምንድነው የበልህ የተነሳ የማይሆን ነገር ሆኗል። ይኸው እስከ ዛሬ ድረስ ማለት ነውና የማይሆን በጣም የሚያስጠላ ህይወት እንዲኖሩ እኛም በነሱ ምክንያት በቃ እንድንጨነቅ ያደረጋችሁት እናንተ ናችሁ። ዛሬ ደግሞ መታችሁ ለምንድነው ማለት አብርሃም መናገር ባይዘው ማለት ነው። አንድ ነገር ማወቅ ያለባችሁ ነገር አብርሃም ከልጁ ጋርና ከልጁ እናት ጋር ሲሆን ነው የሚያምርበት። አይተናል አይደል እንሰሙ። ነገር ግን አብርሃም በመሃል ላይ እየተጨነቀ ነው። ዛሬም ተናግሯል። አብርሃም ሄርሜላንም አልጠላም ሩታንም አልጠላም ብሏል። የልጄ እናት ናት፣ ምን ላደርግ አልችልም። እያንዳንዳቸው ቦታ የራሳቸው ቦታ አላቸው። ነገር ግን እኔ መመለስ ሐሳብ የለኝም ያለው። ቢመለስስ ሩታ ጎበዝ ከሆነ ትመልሰዋለች፣ ምንም ጥያቄ የለውም። ሲጀመር ማለት ነው ሄርሜላ በትግል ፍቅርን ወይም በውለታ አብርሃምን የራሷ ለማድረግ እየታገለችበት ያለው መንገድ ትክክል አይደለም። ፍቅር በውለታ አይሆንም። የፈለገ ውለታ ብትከፍሉ ፍቅር ካሌለ ትርጉም የለውም። እሷ ለአብርሃም የተለያዩ ነገሮችን ስላደረገች በከፋው ጊዜ አጠገቡ ስለሆነች የተለያዩ ነገሮችን ስላደረገች እንደሚያፈቅራት ነው የሚሰማት። አብርሃም ውለታ ይዞት እንጂ በእርግጠኝነት አንቺ ጋር ፍቅር ኖሮት አይመስለኝም። ይሄንን ማወቅ መቻል አለብሽ። ግን አንቺ በምታደርጊያቸው ነገሮች የአንቺ ልብ እንዳይጎዳ እንዳትጎጂ በማዘን ከአንቺ ጎን ነው ያለው። ቢያፈቅርሽ እኮ ብዙ ጊዜ አብራችሁ ሆናችኋል። ብዙ ጊዜ ማለት ነው። ይሄ ግልጽ ነው። መጠየቅም አይጠበቅባችሁም። ስለዚህ አንቺን ዛሬ እንደማይወድሽ በግልጽ አውቀሽዋል ማለት ነው። ገብቶሻል አይደለ? ስለዚህ ውሳኔሽ ትክክል ነው። ድሮም ትክክለኛ ቦታ ላይ ያልቆመ ሰው የሚገጥመው ይሄንን ነው። አንቺ ለምሳሌ ዛሬ በጣም አመመሽ፣ አብርሃም እንደማይወድሽ ሲሰማሽ በጣም አሞሻልና ሩታ ምን ሊሰማት እንደሚችል አስቢ። የልጇ አባት ነው። በጣም ብዙ ጊዜያቶችን አብረው ቆይተዋል። ትዳር የሚባል ነገር አንቺ እንኳን እዛ ደረጃ እንኳን አልደረስሽም አይደለ? ኖርማል ፍቅረኛሞች እንኳን መሆን አልቻላችሁም። ከጓደኛ ያለፈ ምንም ነገር እዛ ደረጃ አልደረሳችሁም። በዚህ ልክ አንቺን ያመመሽ
የልጇ አባት ደግሞ የልጁ እናት ደግሞ አስቢ ምን ያህል ሊያማት እንደሚችል እዚህ ቦታ ላይ ነው አንቺ ቆመሽ ትልቅ ችግርን ስትፈጥሪ የነበረው ማለት ነው። አይሽ ራስ ወዳድነት ነው ይሄ ማለት ነው። አብርሃም መጥፎ ነገሮች ባጋጠሙት ጊዜ ከጎኑ ሆነሻል ምናምን ነገር አዎ ልክ ነሽ በቃ ግን ይሄኛው በፍላጎት ላይ የተመሰረተ ነው። አንቺ ፈልገሽ ያደረግሽው ነገር ነው። አብርሃም ስለሚያፈቅርሽ አብርሃም ብዙ ጊዜ አንቺን ጥሎ ሄዷል እኮ ይሄን ታውቂያለሽ። አብርሃም ብዙ ጊዜ አንቺን ጥሎ ወደ ሚስቱ ተመልሷል። በቃ ይሄን እኮ ብዙ ጊዜ ስላየሽ እጥፍ ብለሽ እኮ የሰው ህይወት ውስጥ ነው የገባሁት ማይበጠስ ህይወት ውስጥ ገብቻለሁ ስለዚህ ለምን ጊዜ ያጠፋለሁ ብለሽ አንቺ እጥፍ ማለት አለብሽ። በቃ ባይግድ እኮ ፍቅረኛሽ ወይ ባልሽ ካልሆነ እኮ ጓደኛሽ መሆን ይችላል። ስለዚህ ዛሬ በለቅሶ እኔ ልሄድ ነው ካሁን በኋላ እሱ አይወደኝም ምናምን ማለት አስፈላጊ ነው ብዬ አላስብም። ያደረግሻቸው በጎ ነገሮች አሉ፣ ጥሩ ነገሮች አሉ። ለሱ እናመሰግናለን እኛም ማለት ነው። ግን ደግሞ ፍቅር እንደዚህ አይደለም ነው በቃ እና አቤልም እነ ብሩክም በመሃል እየሄዳችሁ ስለነሱ ፍቅር አብርሃም እናንተ ናችሁ ሄርሜላ ነች ያፈቀረችው አብርሃም እኛ ግራ ገባን እኮ በሄርሜላ አንደበት እናንተ የሄርሜላ አንደበት ሆናችሁ ነው የምትናገሩት። ካገናኛችሁ በቂ እኮ ነው እንዴ። ስለዚህ ስተት ነገሮች ነው የተፈጠሩት። ቤተሰቦቻችን ዛሬ የስንብት ደብዳቤዋን ለአሚሩ ሰጥታለች ሄርሜላ ማለት ነው። ለአንድ ጊዜ እንግዲህ እንድትታገስ ምናምን ብለዋታል። ዛሬ ምናልባት አብርሃምና ሄርሜላ የሚገናኙበት ቀን ነው። አብርሃም ላገኛ ትፈልጋለሁ ብሏል። ሄዳችሁ ማይሆን ነገር ለሷ መንገረስ ለምን አስፈልገ ብሏል። ልክ ነው። ሄዶ ማይሆን ነገር እነሱ ይነጋገሩ። በቃ የሚወዳትም ከሆነ አብርሃም በግልጽ ሁለቱ ያወሩ፣ የማይወዳትም ከሆነ ደግሞ በቃ አለቀ። እሷም ደግሞ እነሱ መጥተው አይወድሽም ስላሏት ብድግ ብላ እንቧከረዩ ማለት አያስፈልግም። ስለዚህ በጣም የሚያስጠላ ነገር ነው። አቤልና ብሩክ የምታደርጉት ነገር አንዳንዴ ማወቅ መቻል አለባችሁ። የተወዳችሁና የተከበራችሁ ቤተሰቦቻችን ቪዲዮን እኔና ሀሳብ እንስጥበት። ሄርሜላ አንተን እንደምትወደ እንደምታፈቅረ እንደምታከብረ ብዙ ጊዜ ነግረሃለች። ይሄንን እሷ ተጠይቀው እናንተ ምን ቤት ናችሁ? አንተ ብቻ አይደለም በሰው ፊትም በአደባባይ በሶሻል ሚዲያም ብዙ ጊዜ ነግረሃለች እንደምታፈቅረ እንደምታከብረ ካንተ ጋር ወደፊት ብዙ ላይፍ ማሳለፍ እንደምትፈልግ ብዙ ጊዜ ነግረሃለች። አንተ ደግሞ ያንን ነገር አንድ ቀን ወይ ከልብ እንደምትወዳት ወይ እንደምታፈቅራት ተናግራ አታውቅም አብርሽ። እኔ እኮ በጣም ነው የሚገርመኝ እውነት ለመናገር ማለት ነው። ይሄን ጥያቄ መጠየቅ ያለባት ሄርሜላ እንጂ እናንተ ምን ይመለከታችኋል? አይደለ? አዎ እነሱ ናቸው እኮ የእሷ ልብና የእሱ ልብ የሚመስሉት አይደለ? በቃ እሱ ነው በቃ። አዎ ልክ አይደሉም። አዎ በጣም ስለዚህ እያደረጉ ያሉት ነገር ትክክል ስላልሆነ አብርሃም ራሱ ፍቅር በቃላት ከቃላት በላይ በተግባር ይገለጻል ብሏል። አብርሃም አሁን በጣም ጭንቀት ውስጥ ነው ያለው። ገብቷችኋል? እዛ ጋር ሩታ አለች፣ የልጁ እናት አለች፣ እዚህ ጋር ደግሞ ሄርሜላ አለች። በቃ ሌላ ጭንቀት ውስጥ ማለት ነው። እሷን ገፍቻታለሁ አልፈልግም። ገፍቻት ሳይሆን አሁን የምታደርገው ነገር ልክ ነው። ከሩታ ጋር እያደረክ ያለው ነገር ልክ ነው። ሩታ ሄርሜላ ምንም አይሰማትም እንዴ? ኦኬ ሩታ ምንም አይሰማትም ማለት ነው። ሩታ ምንም አይሰማትም። ከሄርሜላ ጋር አብሮ ጊዜ ሲያሳልፍ ምን ሲል ሄርሜላ የራሷን ጥሩ ጊዜ ከአብርሃም ጋር ስታሳልፍ ሩታ አይሰማትም። የሚያሳስባችሁ ስለ ባይዞይ እናንተ ምንም ማሰብ አለመቻላችሁ የሚታየው እናንተ ስለ ሄርሜላ ብቻ ነው የምታስቡት፣ ስለ ልጁ ግን አታስቡ። አብርሃም ምን ነው ከልጁ ጋር ደስተኛ መሆኑ እናንተ እንደዚህ አመማችሁ? ደስ ሊላችሁ ነበር የሚገባው። ከልጁ ጋር እንደዚህ ኢንጆይ ሲያደርግ ዋው ታምራላችሁ አባትና ልጅ እያላችሁ ደስ ሊላችሁ ነበር የሚገባው። ነገር ግን ምንም አይነት ነገር እናንተ ምናልባት በጥቅም ተይዛችሁ ሊሆን ይችላል። በቃ ምንም የሚያሳስባችሁ ነገር የለም ስለ ልጁ ማለት ነው። እኔ እኮ መሀል ቤት እየተጨነቅኩኝ ያለው እኔ ሩታ ጋር የምሄደው ልጄን ለማየት ነው። ልጅ እሷ እየተጠቀመችብህ ያለው ነገር በሌላ ነገር ነው። አንተ ግን በልጅህን ለማየት ሄደ ሌላ ብዙ ነገር እያደረገች ነው። ሄርሜላ ምንም አይሰማት እኮ ምንም ያደረገችው ነገር የለም። ሩታም ቢሆን ሄድኩኝ ልጄን ለማየት ሲሄድ ከእሷ ጋር ተጣልቼ ወይንም ግብ ፈጥሬ ግዴታ መሆን የለበትም አይደለ? እውነት ነው። እንግዲህ እናንተ እንድታምኑ ወይም ደግሞ ከእሷ ጋር አለመሆኑን ለማረጋጋት በሄደ ቁጥር ከሩታ ጋር ተደባድቦ ወይም ደግሞ በቃ በቃላት እላፊ ቃል ተነጋግረው ምናምን ነገር መገናኘት የለባቸውም እንዴ? ምን አስባችሁ ነው ወይስ ልጅህንም ማየት የለብህም እያላችሁት ነው? መከልከላቸው አይቀርም። በዚህ ከሄደ እየከለከሉት እኮ ነው። በቃ ከዚህ በላይ እኮ ምንም ነገር የለም።
እኔና እሷ ሰላም መሆን አለብን። እኔና ሩታ ፍቅር መሆን አለብን እንጂ እኔና ሩታ አብረን መኖር ጀምረናል ማለት አይደለም። እኔ ወደ ሩታ ተመልሻለሁ ማለት አይደለም። ገባክ? ይሄ ነገር ደግሞ ግልጽ ነው። እኔ ራሴን ማንነቴን አውቀዋለሁኝ። ስለዚህ እኔ አሁን ይሄ ሁለቱን እንደማወዳደርም አታድርጉብኝ ነገር። አዎ አታወዳድሩ። ምንም ቢሆን አብርሃም ነገሮች የሚስተካከሉ ከሆነ በእርግጠኝነት ከልጁ እናት የሚበልጥ ነገር የለም። የልጁ እናት እንግዲህ ልብ ከገዛች እያደረገች ያለችው ነገር በጣም ጥሩ ነው። ዳኒና ሜሪን ትላንትና አባራለች። ትክክለኛ ውሳኔ ነው የወሰንሽው። ምናልባት እንግዲህ ልብ ከገዛሽ ድጋሜ ስተት ካልሰራሽ አብርሃምን ወደ ራስሽ መልሰሽ ጥሩ ጊዜ ልጅሽን በጥሩ ሁኔታ ማለት ነው በፍቅር በእናትና በአባት ፍቅር እንደምታሳድጉት ምንም ጥርጥር የለንም ማለት ነው። አብርሃም ይህንን በእርግጠኝነት አይጠላውም። ለምን? ልጁን ስለሚፈልገው ማለት ነው። ማወዳደር ሳይሆን ሁለታቸውንም አልጠላቸውም። ሁለታቸውንም በጣም ነው የምወዳቸው። እስኪ እንደዛ እንኳን አድርጎኝ እኔ ነበርኩ እየደወልኩለት የነበረው፣ እኔ ነበርኩ ቴክስት እየላኩለት የነበረው። ቢያንስ ምን እየተፈጠረ ነው ያለው? ከጎንህ ነኝ። አሁንም ምንድነው ከጎን ነኝ ማለት ምን ማለት ነው? እኔ እኮ አልገባኝም። ልጁን ሄዶ ለማየት ከጎን ነኝ ባይዞ። አንዳንድ ጊዜ ማለት ነው በግፊት ፍቅር አይሆንም። በቃ በማስጨነቅ ፍቅር አይሆንም። እሷ ጋር በሄደ ቁጥር አንቺ የሚጨንቅሽ ከሆነ አንቺ ራሱ በቃ ምንድነው ቢቀርብሽ እኮ ነው የሚሻለው ለአንቺ ራሱ አይደል እንዴ? እንደ ሁለታ ነው እሱ ራሱ የሆነ በሁለታ ተይዟል። እሱም የተጨነቀው እሱ ነው እኮ አሁን በሁለታ ይዘዋለች ምናምን ነገር። ማርቀህም ከጎን ነኝ አብርሃም፣ ምን እያደረክን ያለው ስህተት መስመር ላይ ነው ያለው ብዬ በጣም ብዙ ነገር ልነግረው እየሞከርኩ ነበረ። ወይ ምንድነው አሁን ስህተት ሰራ የተባለው ነገር? አሁን አብርሃምን እንግዲህ እያየ ነው። ምናልባት እንግዲህ ከካሜራ ጀርባ ያደረጉት ነገር አናውቅም። አብርሃም እኮ ሩታ በተለያየ ፈተና ስታቀርብለት እኮ ፈተናውን እንኳን ሳይወድቅ ማለት ነው ሳይወድቅ በቃ ልጁን አይቶ በሰላም ለመውጣት ነው እየሞከረ ያለው። ከዚህ በላይ ምንድነው አሁን? ቆይ ሄዶ ልጁን በማየቱ ሲሄድ ደግሞ እንግዲህ መቼም ሩታ ቤት እንዳትገኝ በቃ ልጁን አስቀምጠሽ አንቺ ሂጂ እኔ ስመጣ ምናምን ማለት አለበት እንዴ? እንዴት ነው ይሄ? እኮ ራስ ወዳድ ነው። አንቺ በእርግጠኝነት ቢያገባሽ ልጁ አጠገቡ እንዲደርስም አትፈልጊም ማለት ነው። እንደዛ ከሆነ እንደዛ ማሰብ የለም። ከወደደሽ ነው በቃ አለቀ። መጠበቅ ነው። ከዛ ውጪ ግን እያዳኑ የእሱን እንቅስቃሴ ወደ ስተት ኮንቨርት እያደረግሽ ምናምን ወደ ይሄ የቅናት መንፈስ ነው። የቅናት መንፈስ ነው። የቀናሽ ደግሞ ሊሆን አይችልም። እንደገና ደግሞ አንድ ልብሽ የሚያውቀው ነገር የልጁ እናት ነች። የሆነ ቀን አንድ ላይ እንደሚሆኑ ልብሽ ያውቃል። ፍርሃቱ እሱ ነው በቃ። ስለዚህ ደግሞ ስተት ቦታ ላይ ቆምሽው አንቺ ነሽ። ይሄንን ማወቅ መቻል አለብሽ። ስሜትህን ንገረኝ። ከዛ ግን እንደዚህ አይነት ስሜት ሳሳያው እየጨቀጨኩት አይነት ስሜት ስለተሰማኝ አሚሮ አንዴ በደንብ አዳምጠኝና እኔ ከዚህ ሀገር ርቄ ከሚዲያውም ይቅርብኝ፣ ስራዬን በትክክል መስራት ነው ያለብኝ በቃ። ስለዚህ በነገራችን ላይ ይሄ ውሳኔ ትክክለኛ ውሳኔ እንደውም የረፈደ ውሳኔ ነው። አንቺ ብትርቂ በአብርሃምና በሩታ መካከል እንደዚህ ያለ የማይሆን ነገር ይፈጠራል የሚል እምነት የለንም። ምክንያቱም በእልህ ነው ነገሮች እየተበላሹ ያሉት። ምክንያቱም አንቺ ያለሽ አብርሃም ከሩታ ጋር ለመግባባት ሲፈጠር ወደ አንቺ ይመጣል፣ አንቺ ጋር ይቆያል፣ ከዛ ሲግባባ ደግሞ ወደዛ ይመለሳል። እንዲህ እያለ እሷ ደግሞ ከአንቺ ጋር ያላትን ነገር ታውቂያለሽ። አብርሃምን በአንቺ በኩል ለመጉዳት አንቺን የጎዳች እየመሰላት አብርሃምን ለመጉዳት የምታደርጋቸው ጥረቶች በቃ የእነሱን ትዳር የበለጠ ማለት ነው በእሳት ላይ ቤንዚል እንደመነስነስ ነው የሆነው። ስለዚህ አንቺ ዞር ብትይ በእርግጠኝነት ሰላም እንደሚሆኑ ምንም ጥያቄ የለው። ልጁም ደግሞ ምንም ነገር ቢሆን የወለደ ሰው በቃ ማሰብ ያለበት ለልጁ ነው። አብርሃም በዚህን ሰዓት ላይ በእርግጠኝነት ከአንቺ በላይ ስለ ልጁ ነው የሚያሳስበው። ስለ ልጁ ነው የሚያሳስበው። ይሄን ማወቅ መቻል አለብሽ። አሁን አብርሃም ሩታም አይደለችም ሄርሜላም አይደለችም። ትልቁ የሱ እንትን አላማ ከልጁ ጋር ነው። በቃ ከማንም ጋር ምንም ነገር አልፈልግም። ራሴን አርቄ ልኖርበት፣ ቁርጤና አውቄ ልኖርበት። ግን ደግሞ ይሄን ደብዳቤ ለሱ ስጥልኝ። ይሄን ደብዳቤ ይዤ አብሬሽን ከሄርሜል ተሰናብታለች ብዬ ስሰጠው ምን አይነት ስሜት ነው ለኔ ያለው ስሜት? ምን አይነት ስሜት ነው? ቢያንስ ተረዳኝ በእግዚአብሔር። ምንም ይሄ ቀላል ነገር ነው አሚሩ። በቃ እውነት ወይም ደግሞ ፊት ለፊት ተገናኝተው በቃ መሰነባበት ነው። ቀላል ነገር እኮ ነው። በቃ ማለት ለአንቺ ከባድ ነው ስትሰናብችው። ምክንያቱም የሰጠሽው ቦታ አለ። ፍቅር ነው። ፍቅር ለምን ያዘኝ አይባልም፣ ለምን ያዘሽ አይባልም። ገብቶሻል አይደለ? አንዳንድ ጊዜ ስለያዘን ብቻ ዘለን የምንገባበት ቦታ ባይሆንም አንዳንዴ ፍቅር የሚሳካ ቦታ ላይ ሊይዘን ይችላል። ካልሆነ ደግሞ ስተት የሆነ ቦታ ላይ ቆመን ግን ደግሞ በመሸሽ የምንድንበት ማለት ነው።
ስለዚህ ይሄ ለአንቺም ጠቃሚ ነው። በእናታችሁ የኔ ውሳኔ ነው። ቢያንስ ለሱ እንኳን አድርሱልኝ። በጣም ነው የተከተልኩ። ቢያንስ በቃ እሺ የኔ ስሜት የምትረዳ ከሆነ ይሄን ደብዳቤ ስጥልኝ በቃ። ሩታ እንግዲህ ይኸውልሽ የሚገርምሽ ነገር ወደ ውስጧ ነው ነገሮችን የያዘችው እንጂ ወደ ውስጥ ግን አሁን ዛሬ አንቺ ወደ ውጭ ካለቀሽው በላይ አልቅሳለች፣ ቆስላለች በጣም ማለት ነው። አየሽ፣ ምክንያቱም የምትወደውን ባሏን የልጇን አባት ነው የነጠቅሽው አንቺ ማለት ነውና ይሄ ለቅሶ እንግዲህ አንዳንድ ጊዜ በምንድን ነው በምን ባል ነው እንከፈላለን ይባላል ነው የዘራነው ነው ሰው የዘራውን ያጭዳል አይደል? ስለዚህ ትላንትና ሩታ ላይ ያደረግሽው ነው ዛሬ አሁን አንቺ ጋር እየደረሰ ያለው። እኔ ይሄን ደብዳቤ ልሰጥሽ በምንም ተአምር አልችልም። ይሄ ደብዳቤ ደግሞ ምንም መጥፎ ነገር አይደለም። እንደምወደው እኔ ይሄ ደብዳቤ በእግዚአብሔር እንደምወደው እንደማፈቅረው ለሱ ጥረት ስሜት እንዳለኝና በቃ እስከ መጨረሻው ድረስ ጥሩ እንዲገጥመው የሚነግር ደብዳቤ ነው። ቢያንስ ይሄን ደብዳቤ ይሄንን እኮ ማለት ነው በአፍሽ ብዙ ጊዜ ነግረሽዋል። አብርሃም ያውቀዋል። ያው አንጀቱን ለመብላት ነው፣ ምንም ጥያቄ የለውም። ነገር ግን ቅድም እንዳልነው ነው አብርሃም በውለታ እንጂ በፍቅር የተያዘ ሰው አይደለም። አንቺ ጋር ውለታ ነው ያለው። ያ ውለታ አስጨንቆታል። አንቺን ጥሎ መሄድ አልቻለም። ቢዝጥልኝ በእግዚአብሔር ከዛ በኋላ በማናችሁም ህይወት ማናችሁንም አላስቸግርም። ረጋ በይ አስቢ። አንዱ ለቀን ስጭን ወይ አንድ ቀን ስጭን። አረ በማይ ሄርሚ ሊያገናኟት ነው እንግዲህ ሐሳባቸው ማለት ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን እንግዲህ ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ የሚፈጠሩ ነገሮችን ይዘን እንመጣለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው።